የሆነ ፈረንጅ እንደዚህ መጥቶ ጋማ ቢላችሁ ልቀቀኝ እንዴት ነው የምትሉት በእንግሊዘኛ? ሪሊዝ ሚ አይሆንም። let me go ካላችሁ ልቀቀኝ ማለት ነው። let me go እሺ ልቀቃት በሉኛ። አረ በቃ ልቀቃት። let her go just let her go ግን ደግሞ እጄን ልቀቀው ስትሉ ቀየር ትላለች እዚች ጋር let go of my hand Please let go of my hand. ስለዚህ የሆነ ነገር ልቀቀው ስትሉ let go of ብላችሁ ትጀምራላችሁ። ለምሳሌ ገመዱን ልቀቀው። let go of ገመድ ምንድነው? the rope. let go of the rope. Go the rope. So you let go of the rope. አረ በሩን ልቀቀው። let go of the door. let go of the door. Let go of the door, Adam. Let go of the door. ቦርሳውን ልቀቀው በል ሚስኪ። let go of the bag. let go of the bag. Let go of the bag, sir. Go with the bag. ታዲያ በዚህ መሰረት ያው እንደሚታወቀው እኔን የምትከታተሉኝ ሰዎች ማስረዳት ራሱ አያስፈልጋችሁማ። ሁለት ምሳሌ ከነገርኳችሁ ቀብ ነው የምታረጓት። በዚች መሰረት ቲሸርቴን ልቀቀው በልኝ እስኪ። እንደዚህ ቢይዛችሁ እንደዚህ ቲሸርቴን ልቀቀው እንዴት ነው የምትሉኝ በእንግሊዘኛ? እሷን እስክትጽፉ ድረስ እንደዚህ እንግሊዘኛ በአካል መማር ከፈለጋችሁ ስልክ ቁጥር ይኸውና